የምታስተላልፈው ቫይብ ወይም አውራ ዛሬ በዚህ ርዕስ እናወራለን። ያንን ሰው ታውቀዋለህ? ክፍል ውስጥ ገብቶ ምንም ሳይናገር ሁሉም ሰው ወንድም ሴትም ወደ እርሱ የሚሳበው። እሱ አያሳድድም፣ ይስባል። እሱ ፕሬዘንስ አለው። ይሄ ነው ከፍተኛ ዋጋ ያለው አውራ። ሀብታም ወይም ቆንጆ ስለመሆን አይደለም፣ መሆን የምትችለውን ሰው ስለመሆን ነው። በዚህ ቪዲዮ እውቅናን መፈለግ አቁመህ ጠንካራ አውራ እንድትገነባ የሚያስችሉ 3 መሰረታዊ ሐሳቦችን እነግርሃለሁ። እስከ መጨረሻው ተከታተለኝ። የመጀመሪያው አመለካከትህን ቀይር። ውስጣዊ ሁኔታ የውጫዊ ህይወትህ ነጸብራቅ ነው። ጥልቅ በራስ መተማመንን ልታስመስለው አትችልም። የመጀመሪያው እርምጃ ውስጣዊ ዓለምህን መቆጣጠር ነው። አድናቆትን መፈለግ አቁም። የማያቋርጥ የሰዎች ማረጋገጫን ስትፈልግ ኃይልህን ለነሱ እየሰጠህ ነው። ከፍተኛ ዋጋ ያለው ወንድ ለራሱ የሚያስፈልገውን አድናቆት ራሱ ይሰጣል። አውራ የሚገነባው በአክብሮት ላይ ነው። ለራሴ ያለህን አክብሮት ከምታጣበት መንገድ አንዱ በዙሪያ ያሉ ሰዎች መስመር ሲያልፉ ዝም ማለት ነው። አይሆንም ማለት መቻል አለብህ። እንደዚያ ስትል ሰዎች ሊደብራቸው ይችላል፣ ነገር ግን ለአንተ ያላቸው ክብር ይጨምራል። ወደ ሁለተኛው እንለፍ። ሁለተኛ፣ የሰውነት ቋንቋ። ከፍተኛ ዋጋ ያላቸው ወንዶች የውይይቱን ትኩረት ለመቆጣጠር አይሞክሩም። የውይይቱን ትኩረት ይቆጣጠራሉ። ከሰዎች ጋር ባለን ግንኙነት ውስጥ 93% ቃል አልባ በሆነ ወይም በሰውነት ቋንቋ ነው የምንግባባው። አቋምህ የአውራ ዩኒፎርም ነው። ስለ ፋሽን መከተል አይደለም የማወራው፣ ነገር ግን ልብስህ ንጹህ፣ ካንተ ጋር የሚሄድና ያልተጨማደደ መሆን አለበት። ጫማ ንጹህ መሆን አለበት። ጥሩ ጸጉር፣ ንጹህ ጥፍር ሊኖር ይገባል። ብዙ ሰዎች ችላ የሚሏቸው ነገሮች አንተ በንጽህና ስትይዝ በተዘዋዋሪ ለራስህ ከፍተኛ ክብር እንዳለህ እየተናገርክ ነው። ራሱን ያከበረ ደግሞ በሰዎች ዘንድ ይከበራል። ሶስተኛውና የመጨረሻው ዓላማ ላይ አተኩር። ከፍተኛ ዋጋ ያለው ወንድ የሚባክን ጊዜ የለውም። በዙሪያው ያሉ ሰዎችም በሱ የሚሳቡ ለዓላማው ባለው ቁርጠኝነት ነው። ጊዜህንና ጉልበትህን ለሚጠይቁ ጥያቄዎች ሁሉ እሺ ማለትህን አቁም። ዓላማህ እንድታሳካ የማይረዳህ ነገር ከሆነ አይሆንም በል። የተረጋጋና ትኩረቱ ውስን ነገሮች ላይ የሆነ ሰው ማንም እንደፈለገ አይነደውም። አንድ ወንድ የራሱን ክብርና ዓላማ ሲያውቅ ኃይሉ ሁሉ ወደ አንድ ነገር ይፈሳል። በሰዎች ዘንድ ክብርንና ታማኝነትን ያገኛል። ከፍተኛ ዋጋ ያለው አውራ ማለት ፍጹም መሆን አይደለም፣ ይልቁንስ ዓላማ ያለው በየቀኑ ራሱን ለማሻሻል የሚጥር ታታሪ ወጣት ነው። በዚህ አጭር ቪዲዮ ያቀረብኩልህ ሐሳብ ከተመቸ ላይክ አድርግ። እንደዚህ አይነት ሐሳቦች በቀጣይ እንዲደርሱ ከፈለግ ሰብስክራይብ አድርግ። ቀጣይ ረዘም ያለና ጠለቅ ያለ ቪዲዮ የምሰራል ይሆናል። ቻው።